ውሃ ከኬሚካል ፎርሙላ ኤች2ኦ ጋር ያለ ኦርጋኒክ ያልሆነ ውህድ ነው። ጣዕም የሌለው፣ ሽታ የሌለው እና ቀለም የሌለው ኬሚካል ንጥረ ነገር ነው። ሁሉም ህይወት ያላቸው ነገሮች ሰርቫይቭ እና ትራይቭ እንዲያደርጉ ውሃ አስፈላጊ ነው። ከውሃ መጠጣት ጥቅሞች ውስጥ የሰውነት ሙቀት ለመቀነስ፣ ቆሻሻን ከሰውነት ውስጥ በሽንት እና በላብ መልክ ለማስወገድ፣ ቆዳን ሞይስቸራይዝ ለማድረግ እና ድርቀትን ይከላከላል። እኛ ሀገር ውስጥ እምብዛም ውሃ የመጠጣት ልምድ የለንም እና እየበላን ካልሆነ በቀር ብዙዎቻችን ውሃ አንጠጣም። ለዚህ ነው የኩላሊት ጠጠር እና ከኩላሊት ጋር የተያያዙ በሽታዎች እየበዙ የመጡት። ባለሙያዎች ወንዶች በየቀኑ 3.7 ሊትር ውሃ እና ሴቶች 2.7 ሊትር እንዲጠጡ ይመክራሉ። እኔም በዚህ ቪዲዮ 2.7 ሊትር ለ2 ሳምንት ለመጠጣት እና ኤክስፐሪመንት ለማድረግ አስቤያለሁ። ዋተር ቦትል እና ማጣሪያ አዘጋጀው። የታሸገ ውሃ ስለማልገዛ የቧንቧ ውሃ ስለምጠቀም ማጣሪያው በጣም አስፈላጊ ነው። ቦትሉ 0.5 ሊትር ነው እና 5 ቦትል የመጠጣት እቅድ አለኝ በየቀኑ። በአንዴ ትንሽ ከመጠጣት ወደ ብዙ መጠጣት መሸጋገር ይከብዳል፣ ግን ለሰውነቴና ለቆዳዬ ያለውን ጥቅም ሳስብ ሞራል ይሰጠኛል ቻሌንጁን እንድቀጥል። የመጀመሪያ ቻሌንጅ ይህንን የቀዳሁትን ቦትል መጨረስ ነው። አንድ ቦትል በ15 ደቂቃ ውስጥ ጠጥቼ ጨረስኩኝ እና 4 ቦትል ይቀረኛል። ዶሮ ወጥ ሰርቼ ነበር፣ ግን እንደምታዩት እንጀራው አይን የለውም። እየበላው ጠጣለሁ ብዬ ነበር፣ ግን እየበሉ መጠጣት ጥሩ ስላልሆነ ከጨረስኩ በኋላ ነው የጠጣሁት። አዲስ ሀቢት ለመጀመር እና ፕሮግረሱን ለመከታተል ሀቢት ትራከር መስራት ጥሩ ነው። ይሄንን ይመስላል የሰራሁት ሀቢት ትራከር። እንደምታዩት ትናንትና 4 ቦትል ብቻ ነው የጠጣሁት እና 80%ቱን እቅዴን አሳክቻለሁ። በፐርሰንት ማስቀመጥበት ምክንያት ስንት ፐርሰንት አሳክቻለሁ የሚለውን ለማየት ነው። ግዴታ 100% ፕላን ማሳካት አይጠበቅብኝም። ትላንት 80% ስላሳካው 2 ሊትር ጠጥቻለሁ ማለት ነው። ይሄ ደግሞ በጣም ጥሩ ነው። በጠጣው ቁጥር ትራክ እያደረግኩ ነው። ምክንያቱም ትራክ ካላደረጋችሁ መሀል ላይ ይጠፋባችኋል ስንት እንደጠጣችሁ። ዛሬ ይህንን ቻሌንጅ ከጀመርኩ 5 ቀን አለፈኝ። እንደምታዩት 5ኛው ቀን ላይ 2 ቦትል ብቻ ነው የጠጣሁት። ለምን ካላችሁ የሰመር መጨረሻ ቀን ነው እና ቻሌንጁ ላይ ሳይሆን ፎከስ ማድረግ የፈለኩት ቀኑን ኢንጆይ ማድረግ ላይ ነበር። አስረኛ ቀኔ ነው ይህንን ኤክስፐሪመንት ከጀመርኩኝ። እንደምታዩት ሴፕቴምበር 23 እና 25 ላይ 3 ሊትር ጠጥቻለሁ። በዚህ ኤክስፐሪመንት የተማርኩት በቂ ውሃ እየጠጣሁ እንዳልነበር ነው። ይህንን ኤክስፐሪመንት ከጀመርኩ በኋላ ቆዳዬ ላይ እና ሰውነቴ ላይ በጣም ለውጥ ነው ያየሁት። ሰውነታችን 3 ሊትር ውሃ ያስፈልገዋል በደንብ ፋንክሽን ለማድረግ እና ጤናማ እንዲሆን። ይሄንን ማናረግ ከሆነ ወደፊት ብዙ ዋጋ ሊያስከፍለን ይችላል። ስለዚህ በቂ ውሃ እንጠጣ እያልኩኝ ይህንን ኤክስፐሪመንት ጨርሳለሁ። በሌላ ኤክስፐሪመንት እስከምንገናኝ ቻው ቻው።